ኦኬ ብሌንደር እንዴት አድርጋችሁ እንደምትጠቀሙ አሳያችኋለሁ። መጀመሪያ በማውረድ ብሌንደር ብለን ጉግል ላይ ሰርች አድርገን ከዛ የሚመጣልን የመጀመሪያ ዌብሳይት ላይ እንገባለን። የመጨረሻው ቨርዥኑ ብሌንደር 5.0 ነው። ሰው የምትጠቀሙትን ዊንዶ ታይፕ መርጣችሁ ዳውንሎድ ስትሉት ቀጥታ አውቶማቲክሊ ዳውንሎድ ማድረግ ይጀምራል። 400 ወይ 300 ምናምን ሜጋባይት ነው እና ደግሞ ብሌንደርን ለመጠቀም የሚያስፈልገን የሚሞሪ ሪኮሜንዴሽን እና ሚኒመም የሚያስፈልገን የሚችለው ይሄ ነው። ሰው የትኛው አይነት ፒሲ እንዳላችሁ በደንብ ኦኬ። ብሌንደር እንደከፈታችሁ ቀጥታ የምታገኙት ይሄንን ነው። እኔ የተጠቀምኩ ያለሁት 5.01 ነው፣ 0.1 ሌተስት ቨርዥኑ ነው። ስለ ኢንተርፌስ ነው የምናወራው። ብዙም ኮምፕሊኬትድ የሆነ ነገር አይደለም። ለቢጊነር ፍሬንድሊ የሆነ ነገር ነው። እንደከፈት ነው ብሌንደር የሚመጣልን ኦብጀክታችን አለ፣ 3D ኪዩብ ላምፕ አለን እዚህ ጋር ኦር ላይት እና ካሜራ አለ እና እዚህ ጋር ያሉት ነገሮች እንዳለ ኮምፕሊኬትድ አታርጓቸው። ሲምፕል ቀላል ነው። በሰዓት በጊዜ ሂደት ትማረዋላችሁ። በአንዴ ጃምፕ የምታደርጉት ነገር አይደለም። ወደ ኢንተርፌሱ ስንሄድ እዚህ ጋር የምናያቸው ከፋይል እስከ ፋይል ኤዲት ሬንደር ዊንዶው ሄልፕ የሚለው ቶፕ ሜኒው እንላለን። ለተለያዩ ኦብጀክቶችን አድ ለማድረግ ኦብጀክቶችን አድ ለመሳል ፋይሎችን ኦፕን ለማድረግ ፕሪፈረንስ ለማስተካከል እና ሬንደር ለማድረግ የምንጠቀመው እዚህ ጋር ቶፕ ሜኒው ነው። ላይክ እንደ ሜኒው ነው የሚያግዘን ማለት ነው። ወርክ ስፔስ አለ። ይሄ ደግሞ ወርክ ስፔስ ፕሪሜድ የተደረገ ብሌንደር ራሱ አውጥቶ የሰጠን ወርክ ስፔስ ነው። ለሞዴሊንግ፣ ለስኮፒንግ፣ ለዩቪ ኤዲቲንግ። አሁን ሞዴሊንግ ማድረግ ከፈለጋችሁ በራሱ ወርክ ስፔስ አለው። ስኮፒንግ፣ ዩቪ ኤዲቲንግ፣ ቴክስቸር ፔንት እስከ ጂኦሜትሪ ኖድ እና ስክሪፕትም እና ደግሞ ሌላዎችም አሉ። ለቱዲ አኒሜሽን፣ ለስሪዲ፣ ለቪኤፍኤክስ፣ ቪዲዮ ኤዲቲንግ ብዙ ናቸው። ብቻ አሁን ስለነሱ ዲፕ አናወራም። ከላይ ከነካካናቸው ይበቃናል። በጊዜ ሂደት የምንማራቸው ነው የሚሆነው። ኤንድ ሌላኛው ነገር ደግሞ አውትላይነር ነው። ይሄ አውትላይነራችን ነው። ማለትም ሲናችን ኦር ደግሞ ብሌንደር እንደከፈትን አሁን 3 ኦብጀክት አለ። ቅድም እንዳነገርኩት ካሜራ፣ ኪው እና ላይቱ እዚህ ጋር ምን እንዳለ ነው የሚነግረን እና ምን አይነት ኮሌክሽን ውስጥ እንዳሉ። ኮሌክሽን አንድ ብቻ ነው ያለው። እየሰራን በሄድን ቁጥር የተለያዩ ኮሌክሽኖችን እና የተለያዩ ኦብጀክቶችን አድ ስናደርግ እዚህ ላይ አፒር ያደርጋሉ ማለት ነው። ይሄኛው ደግሞ 3D ቪፖርት ኤቭሪቲንግ እዚህ ጋር የምታዩት 3D ቪፖርት ነው። ያው የምንሰራበት ነው፣ ቪፖርታችን የምናይበት ነው ማለት ነው። ሌላኛው ደግሞ ፕሮፐርቲስ፣ የፕሮፐርቲ ፓነል ይሄኛው ነው። ሬንደር ሴቲንጋችንን የምናስተካክልበት ወርልድ ሴቲንግ አለ፣ ከለር ምናምን ቴክስቸር አድ የምናደርግበት፣ እነዚህ ማቴሪያሎች ቴክስቸሮች አድ የምናደርግበት ነው። እናም በመጨረሻ ሳይሆን እዚህ ከስር ያለው ታይም ላይን ነው። ታይም ላይኑ ሞስት አንድ ቪዲዮ ፕሌይ ስታደርጉ ከስር ታይም የሚቆጥረው ነገር ቤዚክሊ እሱ ነው ማለት ነው። ግን ይሄ ለአኒሜሽን ምናምን ለተለያዩ ነገሮች ይረዳናል። እዚህ ጋር እንደምታዩ ከ1 እስከ 250 ፍሬም አለው። እሱን መጨመር ትችላላችሁ እንደምትሰሩት አኒሜሽን ነው እና ሰከንድ ሳይሆን በፍሬም ነው የሚያሳየው። ሰከንድም እንዲያሳይ ማድረግ ይቻላል። እሱ ለጊዜ ያሳያችኋለሁ። እና እዚህ ጋር መጨረሻ ላይ ያለው ስታተስ ባር ነው። ስታተስ ባር ምን እንደምትሰሩ ምን አይነት ስራ እየሰራችሁ እንደሆነ አሁን እዚህ ጋር ሳንቀሳቅሰው ምን ግቼ ያንቀሳቀስኩ እንደሆነ የሚያሳየን ነው ማለት ነው። እዚህ ጋር የተለያዩ እንትኖች አሉ። ቀስ እያላችሁ በጊዜ ሂደት ነው የምትማሯቸው። ቤዚክሊ ይሄ ነው የብሌንደር ቪፖርት። እና ቪፖርት ውስጥ ለመንቀሳቀስ የማውዙን ዊል ክሊክ በማድረግ ነው። ስክሮል ምናምን ሳይሆን ክሊክ በማድረግ ነው። ክሊክ አድርገን ድራግ ስናደርገው ይንቀሳቀስልናል። በቀጣይ ቪዲዮ ፕራክቲስ እናደርጋለን። እሱ እስክንገናኝ ቻው። በቀጣይ ደግሞ አሪፍ ዶናት እንሰራለን። እንዴት ዶናት በብሌንደር ቢጊነር ፍሬንድሊ የሆነች ቱቶሪያል እንሰራለን። ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። ከዚህ በኋላ በየሳምንቱ ቪዲዮዎችን እንለቃለን። ቴንክ ዩ